ማለት የሚሰብረኝ ነገር በቃ እኔ እንጃ ብቻ እያንዳንዱ ነገር ህይወቴ ላይ ተስፋ እንድቆርጥ የሚያደርገኝ ነገር ብቻ ነው ያለው እና በቃ ብቻ እኔ እያንዳንዱ ነገር ተስፋ የሚያስቆርጥ ሆኖ ሳለ ነው እግዚአብሔር ቪዲዮ የምለቀው ራሱ ስለ በቃ አላደል ጭራሽ ላለመጥፋት ምናምን ብዬ በቃ እናንተም እንዳትቀየሙኝ ምናምን አንቺ ውጭ እናስገቢያል። ሰምታችኋል? እኛም የምትለቁት አንዲነን አንዲነን በል የሚለው ማንም አይለየም። ሙዚቃ አራንድነን አንድነን ማንም አይለየም የምር ሙዚቃ ብቻ ነው የምናደርገው። ጨረሳችሁ? ሁለት ቀርጫለሁ። ልጨምርበት? ይበቃል። በስ ጨምር። ይበቃል። ሁለት ይበቃል። እሺ አሁን በማንኛው ፕሮፋይል ነው የምንሰራው? ሌላ አበቃ። እሺ አንድ ነን በሚለው ቪዲዮ ድምጽ ነው የምትለቁት። ሙዚቃ አራንድነን የሚለው ነው። በቃ እሺ ማዛ እንዲህ ባያቸው ግሩፕ ላይ ያንን ይልቀቁልን እንጂ አልተለቀቀም እኮ ወጣቻ። ቻው ምን ልትሰሩ ነው? ሌላ አለ? ቻው የለም እንልቀቅ። ሌላ አለ እንደሚሰራ? የለም። እሺ ባይ ተርቆ ቀረ። እስቲ ዳግም ላኪ ልከኛ ወጣሽ አለው ላክልኝ። ኧረ ሱመያን ሳቢያት እንትና ሱመያን ሳቢያት ፈጣሪ ጠብቃቸው። አሜና ምስሉ ነው የምጠብቅ። ይህንን ጠባቂ ፍሬ ደግሞ ታወር ያምሻል ዛሬ ፋሚሊነቷን እኮ ክዳለች ብዬ ነው። ፍርዬ በግልጽ እኮ ክዳለች። ፈጣሪ ጠብቃቸው ነው ቢባለው ሱሪያቸው ጅል ነው። አሁን ስሪያቸው ድሮ ቀረ ይሄ ጠባቂ ተጠብቀ ቶፊቅ ኤርፎን ገዝተህልኝና ኤርፎን ገዝተህልኝና አረሚዎት አርባት ሚስጥር ሳታወጣ ሱሪ እጅ ላለ በነገራችን ላይ ስሚ ጠባቂ ምናምን ከምትል እንትን ትበል ምን ነበረ ኪንግና ኩዊን ብላ ከአጠገብ ተጻፋችሁ እሱ ይሻላል። እንትና ጠባቂ ብትል እንደ ሀሳብ የባሌ ጠባቂ ትበል እሱ ይሻላል። የባለ ወታደር ነው እንጂ ሌላ ከምጠብቅ ይሻላታል። የባሌ ጠባቂ የባሌ ህግ አስከባሪ ብትጥም ይሻላል። እንዴ ናት የኔ ቆንጆ እንኳን ወዴት ነው የምንወጣው? ማሪ እያወራን ነው። እስኪ አሚና መርፌስ አይሻልም? ፍርዬ እንደ ሀሳብ የሌላ ሰው ጠባቂ ከምትል የባለቤት ጠባቂ የራሴ ጠባቂ ነኝ ትበል። ከራስ በላይ ንፋስ ይሻላታል። ይኸው መርፌ ሰጠችሽ። እኔ ያልኩት ትክክል ነው ማለት ነው። እኔ የራሴ ጠባቂ ነኝ እንጂ ሰው የባለ ጠባቂ ነበር። በነገራችን ላይ ድሮ ነበር የእንትና ጠባቂ። አሁን የለም እኮ እሱ ነገር ጠፋ። ቲክታክ ላይ ራሱ የምኖር አረቡ ላይ ደብራል። ምን ስለሆነ ነው ጠባቂ የሆነው? ፈጣሪ ጠብቃቸው። ትቀልጃለሽ እንዴ? አሚኑ ጠባቂ ነው የሚባለው። ቆንጆ እስኬቱ ጋልክ የመጣው ለማን አሚን አልመጡም። አትሄጂ የባሌ ጠባቂ ነኝ ብለሽ ከጎንሽ አስቀምጬ እኔ ቆንጆ አቅብጮ ባልሽ ችግራት ሸበላይ በየኔ ፍቅር ማለት ነው። የስራችሁን ስጣችሁ። ልጅቷን ዝም በሉ ተጓት። ቃልዬ ማለት ነው። ቃልዬ እንትን ያለችን አልሰማት ባለፈው መኪ ኦሮ
ሸበላ ሸበላ ነገር ግን አፏ ሲጣፈጥ እሷ ልጅ አነጋገር ያለችው አሚና የኔ ድነኝን ታያቸው። እሺ አትስሚያቸው። ትክክል አዋጣሽ ቃልና ስጠብቂ ትኖሪያለሽ። በቃ አሜኑ ስትበይ ቁልፉን አታንጠልጥይ ማለት ነው። ስሚ ቁልፉን አታንጠልጥይ፣ ቁልፉን ዝቅ አድርጊ፣ ቁልፉን ቆልፊ። ለምን አንጠለጥይ? ዛሬ ደብሯት እንጂ ማለት ነው። ታዘጋችሁ ነበር አዳኝ ዘግዝቂያቸው አሚና ተሰጅና ማለት ነው። እነዚህን ፍርዬና አንቻም ዘግዝቂያቸው። ስለማታውቂ ነው እንጂ በእኔና በፍሬ አሚንሹ አትደራደር። አሚናት ዘግዝቅሻለ ይሄንን ስም በይ አታውቂም። በቃ እኔ እኮ ግራ ጎኗ ነኝ፣ ፍሬ ደግሞ ጎኗ ነኝ። አሜኑ የኔ ፍቅር አይደብርሽ። እኛ እህቶች እያለን አይደብርሽ። እሺ ፏ በይ። በነፃነት ምን አውቃለሁ። ስራ በዝቶባት ይሆናል፣ ወይም ደግሞ መዳሟ ስሯ ነው። ምሳ በለሽ ውዴ? የመዳም ስራ በዛብኝ። ነበር ገብቶኝ ነበር። ኔና በናነሽ ቅድም ገብተሽ እኮ ወጣሽ። ትጂ የሰላም ሳት አሚናት እየኔ ውድ ማለት ነው። እጅ እንዳስጭ እርገጫቸው። እሺ ውዴ ገደል ይግቡ ከፈለጋቸው። እኔም ብቻ እንዳነኪ ፍሬ ፍርዬን ታያት፣ ፍርዬ ፉሚን ታያት። የላይኛዋን ፍርዬን ሀንቾን እርገጫቸው። እሺ ዝም ማለት የሚጨክል ልብ የላትም የኔ ፍቅር። ቃል ኖ ሀቢብቲ እንዲህ ብሎ ቀልድ የለም። ሂጅባቸው ማሬ። ስሚ እንኳን ልትረግጠን ይቀርና ማለት ነው የሆነ እላፊ ቃል እንኳን እኛ አትናገረንም። ስታይን ራሱ በስስት አይን ነው የምታይ። የሁለታችሁ ማሽቃበት ከባ በቲክታክ መንደር ማለት ነው። አሚናትኛ በስስት አይን ነው አንቺ የምትመለከተን። ፍርዬ ቴንኪዩ። መቼም ታችሁ ትጂዬ ነው ራሱ እኮ በጣም ነው በቃ የሆነ ለእኛ ያላት ነገር በጣም ነው የምትወዳት። እናመሰግናለን የኔ ቆንጆ ቴንኪዩ። ለአሚንሹ ግን ብደጋገሚልኝ ደስ ነው የሚለኝ። ሲጀምር መረገጥ አለባቸው። እናንተ ሁለት ሰዎች አፈልቷቸዋል። ረፉ አሚናት ዛሬ አሟት ነው ወይም ደግሟት እንጂ ዝም አትላችሁም ነበረ። መዳም ያለች ማታ ጠብቆ ስራ በዝቶባት ነው የምር። ማዳም ትላለች ስራ ፍናት ነው የኔ ውድ የኔ ቆንጆ። የራስ ምታት ወይኔ አንቺ መቼ ነው ስምሽን የጨመሙ የራስ ምታት ያልሽ? እንደዚህ ወይኔ ጨምሯል። ትናንትና እንኳን ደስ ወይኔ ዛሬ ብትመጣ ኖራውን እንኳን ደስ ያለሽ በይንት ቃሊ አቃጠለችኝ የምር ማለት ነው። እሷ ግን አይዞሽ እኔን ቲጂዬ የኔ እናት እንዴት ነሽልኝ? እናመሰግናለን። አሚኖ እኔ እሙዬ ለእኔ ታይልኝ። እሺ እሷን ታያት ለእኔ ታይልኝ፣ ምንም እንዳይከፋል። እሙዬ እንትን አሚና ዛሬ እኮ ማለት ነው እሙዬን እልከኛዋ እኮ እየተበቀለችልሽ ነው። አይተሻላ ምን እንዳደረገች? እኔ ገለብጥልሻለሁ። እሙዬን ታያት፣ እሙዬን ለእኔ ታያት። አሚኑ ዛሬ ግን ማለት ነው የኔ ቆንጆ የሆነ ያፈልሽ ነገር አለ። አጠገብሽ ናት እንደ ሴትዮዋ ሴትዮዋለች የኔ እህት። ደብሯታል፣ ማርያምን ደብሯታል። እናንተ ከምሬ ነው ማወራችሁ። ከፍቷታል። ተዋል ተዋል እግዚአብሔርን በይ አይ ምን ሆንሽም አትበሉ፣ አታዋጽ አትበሉ። እሺ ሰው ላልላክልሽ የሚያግዝሽ የኔ ቆንጆ ልትታይ። አይዞሽ እሺ እኔ እናት ቆይ የሆነ ነገር ልስጣት የኔ ፍቅር። እኔ እኮ ያለሷ ባዶ ስለስ የሆነ ነገር ስጪልኝ ለአሚኑ። እሺ እሰጥታለሁ ማለት ነው። እዚህ ቤት ለምንድነው ሞዲኔተር ማሰጭኝ? ገላ
ይሄም አሁንማ ታወራለች። ሂጂበት አሁን አሚና በቃ የኔ ቆንጆ ሂጂበት። የከፋሽን ነገር ወይን ትመልሻታለሽ ወይ ይኸውልሽ ቀልድ የለም። ማታ እህነት ቤት ትመጪና በአንበሳ ትመልሻለሽ። እንዲሁ ማታሳለሽ ችግር የለም። ገላን አለሽ ግን የቤቷ ባለቤት ራሱ አለች መሰለኝ። ፍርዬ ስሚ ማሬ ልትጥለን ነው እንዴ? ገላን አላማረችኝም። ገላን እያለች ልትጥል